አድማጭ መስመር ላይ አለ። ሄሎ ሄሎ፣ ግርማና መሰረት ጤና ይስጥልን። ሰላም ነው? ሰላም ናችሁ? ሰላም ነን፣ ደህና ነን። ሀሳብ ልሰጥ ፈልጌ ነው በዚህ በተፈጥሮ ሀብት ዙሪያ ላይ። እሺ፣ ማን በል? እሺ፣ አወላሌ ወርቁ ከከንቺ። ድምጽ ለይቼ ነበር አወል ሰላም ነው? ሰላም ናችሁ? ሰላም ነን። ሰላም ነው አለን። አዎ፣ ያነሳችሁት ሀሳብ ቢያንስ እንደው በአመት አንድ ጊዜ የሚነሳ ነገር ብቻ ነው አይደለም እና የተፈጥሮ ሀብት ስራ በአመት አንድ ጊዜ በዘመቻ መልክ የሚሰራ ነገር ብቻ ሳይሆን እለት ከእለት የሚሰራ ነገር ነው። እኛ አካባቢም ላይ የምናየው ነገር አለ። ከዛ ውስጥ ደግሞ የተፈጥሮ ሀብት ላይ ያለው ማህበረሰቡ ግንዛቤ በጣም አነስተኛ ነው። ግንዛቤው የወረደ ነው እና ቢያንስ አንድ ልጅ ወልደህ ልጅህን እንደምታሳድገው ነው። አሁን ለምሳሌ ችግኝን፣ የተለያየ ክርት፣ የተለያዩ ግድቦችን መስራት ምራሱ ይሄ ነገር ለራሴ ይጠቅማል። ለራሴ አፈር እንዳይሸረሸር አንድ ሰው ሲራቆት መድረስ አለበት። አንድ መሬት ደግሞ የግድ ሲራቆት ችግኝ፣ አትክልት፣ የተለያየ ነገር እንትን ካልተደረገ ወንዞች ይደርቃሉ። ምንጮች በጣም ያልሆነ ደርቀው ደግሞ የተለያዩ እንስሳቶች የሚጠጡበት ማህበረሰቡ የሚገለገልባቸው ነገሮች እንዳልሆኑ ይሆናሉ የሚለውን ነገር ማህበረሰቡ በደንብ መገንዘብ መቻል አለበት እና በደንብ የተገነዘበ አልመሰለኝም እና ቢያንስ በአመት አንድ ጊዜ ልክ እንደ በዘመቻ መልክ እንደምናደርገው ነገር ብቻ ሳይሆን ከዘመቻ ስራ መውጣት መቻል አለብን። አሁን የተከልናቸውን ችግኞች የማየት የመጎብኘት ልምዱ ብዙ ጊዜ በቃ ቢያንስ አንድ ጊዜ የተተከለ ደረቀ አልደረቀ፣ ውሃ ጠጣ አልጠጣ የምንልበት ነገር እየተፈጠረ አይደለም እና እዛ ላይ ቢያንስ ዝም ብሎ እንደዚህ ተክለናል ከማለት ውጪ ይሄን ያህል እንዲሰርቅ አድርገናል ይሄ ተከታትያለሁ ወይ የሚል ሰው ራሱ ብዙ ያለ ስለማይመስለኝ እዛ ነገር ላይ በደንብ ሁላችንም ግንዛቤ እንዲኖረው ማህበረሰቡ መስራት አለብን። የእናንተ ሚዲያ እያደረገ ያለው ነገር ይሄንኑ ነገር ስለሆነ ቢያንስ የተለያየ ሰው ስንቀሰቅስ ችግኝ ትከሉ እንደምንለው ሁሉ ችግኝ የተተከሉትን ለመንከባከብ ደግሞ ፕሮግራም ወጥቶለት ያስሄደን የመጎብኘት ነገር ልምዱ ቢኖር ጥሩ ነው በሚል ነው ሀሳብ የምሰጠው። ግርማና መሰረት ከልብ ነው የምናመሰግነው። አወል እንደው እናንተ አካባቢ የተፈጥሮ ሀብት ስራ እየተሰራ ነው ወይ? ትዝብት ምን ይመስላል? አዎ፣ እኛ አካባቢ ተሰርቷል። በጣም ብዙ ቦታዎች ላይ እንደተሰሩ አውቃለሁ። አጋጣሚ የለሁም ነበርና በሀገር የዛን ጊዜ በሚሰራበት ሰዓት